የትም መሄድ አልፈልግም። ሊስትሮው ጠርቄ አበላሻለሁ። ሊስትሮው ጠርቄ አበላሻለሁ። የትም መሄድ አልፈልግም። ይሄን ሰሞን የሚለቀው ቪዲዮ ርቦኛል ተርቤያለሁ እርዱኝ ሲላችሁ ዝም ያላችሁ በሙሉ ዛሬ እኔ ልጄን እንድሰጥ እናት ልጇን ሳትቸገር ራስ አይገባት የሰው ፊት አታቆመው። እናንተ ግን ርቦኛል ምበላ አጥቻለሁ እያልኳችሁ እናቴ በለቀቀችው ቪዲዮ ሁላችሁም ፈረዳችሁባት። እንጂ ግን ልጅ ቢኖርሽ እንደዚህ አታወሪው። ችግሮች ቢያውቅ ኖሮ እንደዚህ አታወሪው። ምን ያህል እንደቸገራት ምን ያህል እንደጨነቃት እኔ አውቀዋለሁ። አንቺ ግን ራብን ፈተናን ስላላየሽ ችግር ተቸግረሽ ስላላየሽ እናቴ ላይ ፈረድሽ። ልጅ ሆኜ ከባጃጅ ኋላ አስተኝታ ነበር የምታሳድገኝ። ጥላኝ ላለመሄድ የሰው ፊት ቆማ ላትለምን ብዙ ፈተና ከኔ ጋር አይታለች። ብዙ ችግርን አሳልፋለች። ዛሬ ግን ከአቅሟ በላይ ስለሆነ እናንተ ፊት መጣች። እኔ እንኳን ርቦኛል ስላችሁ እባካችሁ አትለፉኝ እያልኳችሁ ሁላችሁም ዝም አላችሁኝ። ዛሬ ግን እናቴ ተቸግራ ልጄን ግን ለሰው ሰጣለሁ ብላ ስትል ሁላችሁም ፈረዳችሁባት። ምን ነው የኛ ሲሆን ተጋነነ? አንቺ እንዳልሽው እናቴ እጅም እግርም አላት፣ ጤነኛም ነች። እስከ ዛሬ እንደዚህ ያሳደገችኝ እሷ ናት፣ ያለ አባት ብቻዋን ለፍታ። ዛሬ ግን ከአቅሟ በላይ ሲሆን ልጄን ልሰጥ ነው አለች። አንቺ የታየሽ ልጄን ልሰጥ ነው ስትል ቪዲዮ ሰራሽባት ለፎሎ ብለሽ እንጂ ፎሎ ባፈልጊማ ርቦኛል ብዬ ለቀቁትን ቪዲዮ ምን ነው እሱ አልታየሽም? እናቴ ላይ ግን ጣትሽን እንደዚህ ያርሽ ብዙ ነገር አወራሽ። የሰው ቤት ተቀጥረሽ አሰሪም አልሻት፣ ብዙ ቃላት ተናገርሻት። ሰው ሲወርቅ እኮ ሁሉም ይፈርድበታል። የሰው ቤት ሰርታ የትምህርት ቤት ይችልልኛል ወይስ የቤት ኪራይ ይችልልኛል ወይ የምግብ ይችልልኛል? ለምን ፈረድሽ? አንቺ ትኩስ እንጀራ ትበይና ሰው አይቸገርም? አንቺ ደህና ቤት ውስጥ ስለምኖሪ ሰው አይቸገርም? ሰው አይታመምም? ዛሬ በእኛ ፈረድሽ። አላህ ግን ምላሹን ይስጥሽ። ሌላውንም አልልሽም። እናንተም የኢትዮጵያ ሕዝብ በልጃችሁ አትፍረዱ። በልጃችሁ ይደርሳል። በእናቶችም አትፍረዱ። በራሳችሁ ላይ ይደርሳል። ምን ያህል የሰው ፊት መቆም እንደሚያስጠላ ብታውቁ እንዲህ አትናገሩ። ማንም የሰው ፊት አይቁም። በተለይ ሕፃን ልጅ የሰው ፊት አይቁም። የምትሰደበው እኔ ሳል እናት ነች። እናቴ ደግሞ ስትሰደብብኝ እኔ ያመኛል። ብዙ ፈተናና መከራን ከኔ ጋር ስላየች ዝም ብላችሁ ሰው ላይ አትፍረዱ። ሰው ጤነኛ ስለሆነ አይቸገርም አይደለም፣ አይታመምም አይደለም። እኔ የትም መሄድ አልፈልግም። ሊስትሮው ጠርቄ አበላሻለሁ። የትም መሄድ አልፈልግም። ይሄን ሰሞን የሚለቀው ቪዲዮ ርቦኛል ተርቤያለሁ እርዱኝ ሲላችሁ ዝም ያላችሁ በሙሉ ዛሬ እኔ ልጄን እንድሰጥ እናት ልጇን ሳትቸገር ራስ አይገባት የሰው ፊት አታቆመው። እናንተ ግን ርቦኛል ምበላ አጥቻለሁ እያልኳችሁ እናቴ በለቀቀችው ቪዲዮ ሁላችሁም ፈረዳችሁባት። እንጂ ግን ልጅ ቢኖርሽ እንደዚህ አታወሪው። ችግሮች ቢያውቅ ኖሮ እንደዚህ አታወሪው። ምን ያህል እንደቸገራት ምን ያህል እንደጨነቃት እኔ አውቀዋለሁ። አንቺ ግን ራብን ፈተናን ስላላየሽ ችግር ተቸግረሽ ስላላየሽ እናቴ ላይ ፈረድሽ። ልጅ ሆኜ ከባጃጅ ኋላ አስተኝታ ነበር የምታሳድገኝ። ጥላኝ ላለመሄድ የሰው ፊት ቆማ ላትለምን ብዙ ፈተና ከኔ ጋር አይታለች። ብዙ ችግርን አሳልፋለች። ዛሬ ግን ከአቅሟ በላይ ስለሆነ እናንተ ፊት መጣች። እኔ እንኳን ርቦኛል ስላችሁ እባካችሁ አትለፉኝ እያልኳችሁ ሁላችሁም ዝም አላችሁኝ። ዛሬ ግን እናቴ ተቸግራ ልጄን ግን ለሰው ሰጣለሁ ብላ ስትል ሁላችሁም ፈረዳችሁባት።
ምን ነው የኛ ሲሆን ተጋነነ? አንቺ እንዳልሽው እናቴ እጅም እግርም አላት፣ ጤነኛም ነች። እስከዛሬ እንደዚህ ያሳደገችኝ እሷ ናት፣ ያለ አባት ብቻዋን ለፍታ። ዛሬ ግን ከአቅሟ በላይ ሲሆን ልጄን ልሰጥ ነው አለች። አንቺ የታየሽ ልጄን ልሰጥ ነው ስትል ቪዲዮ ሰራሽባት ለፎሎ ብለሽ እንጂ ፎሎ ባፈልጊማ ረቦኛል ብዬ ለቀቁትን ቪዲዮ ምን ነው እሱ አልታየሽም? እናቴ ላይ ግን ጣትሽን እንደዚህ ያረሽ ብዙ ነገር አወራሽ። የሰው ቤት ተቀጥረሽ አሰሪም አልሻት፣ ብዙ ቃላት ተናገርሻት። ሰው ሲወርቅ እኮ ሁሉም ይፈርድበታል። የሰው ቤት ሰርታ የትምህርት ቤት ይችልልኛል ወይስ የቤት ኪራይ ይችልልኛል ወይ የምግብ ይችልልኛል? ለምን ፈረድሽ? አንቺ ትኩስ እንጀራ ትበይና ሰው አይቸገርም? አንቺ ደህና ቤት ውስጥ ስለምኖሪ ሰው አይቸገርም? ሰው አይታመምም? ዛሬ በእኛ ፈረድሽ። አላህ ግን ብላሹን ይስጥሽ። ሌላ ምንም አልልሽም። እናንተም የኢትዮጵያ ሕዝብ በልጃችሁ አትፍረዱ። በልጃችሁ ይደርሳል። በእናቶችም አትፍረዱ። በራሳችሁ ላይ ይደርሳል። ምን ያህል የሰው ፊት መቆም እንደሚያስጠላ ብታውቁ እንዲህ አትናገሩ። ማንም የሰው ፊት አይቁም። በተለይ ሕፃን ልጅ የሰው ፊት አይቁም። የምትሰደበው እኔ ሳል እናት ነች። እናቴ ደግሞ ስትሰደብብኝ እኔ ያመኛል። ብዙ ፈተናና መከራን ከኔ ጋር ስላየች። ዝም ብላችሁ ሰው ላይ አትፍረዱ። ሰው ጤነኛ ስለሆነ አይቸገርም አይደለም፣ አይታመምም አይደለም። ይሄ ሁሉ ይደርስብናል። አንድ ቀን ፈጣሪ ሲያመጣው ሁሉም ቤት ይደርሳል። እኔ ጋር የደረሰ ፈተናና መከራ እናንተ ጋርም ይደርሳል። ግን እኔ ለእናንተ አልመኝም። የሰው ፊት መቆም በጣም ነው የሚያስጠላው። አንድ ነገር ምለመናችሁ እናቴ ላይ አትፍረዱ።